በዛሬው ዕለት አፋብኃ ቴዎድሮስ እዝ 201ኛ ኮር 74ኛ ክፍለ ጦር በደብረ ወርቅ ከተማ የሰራውን ኦፕሬሽንና ታምር የተባለለትን የማጥቃት ስልት ልነግራችሁ ፈልጌ ነው። ዝርዝሩን በተወሰነ መልኩ ደርሶኛል። እሱን ነው ማስተዋወቃችሁ። ዛሬ በደብረ ወርቅ የሰሩት የ74ኛ ክፍለ ጦር እጅግ በጣም አስደማሚ ስራ ነው የሰሩት። ከዚህ መሃል እስካሁን ድረስ በቁጥር የደረሳቸው ማለት ነው ከመቶ በላይ አገዛዙ በፋኖ ስምና በተለያየ ምክንያት አስሮ ጣቢያ ሲያሰቃያቸው የነበሩትን ከመቶ በላይ የህሊና እስረኞችን ነፃ አውጥቷል። እንግዲህ ፖሊስ ጣቢያውን በመደርመስ ማለት ነው። እንግዲህ ያገዛዙ ኃይል ምን ያክል ብቃት እንዳለው ታያላችሁ። እንደ ቀበሮ እዛ ጉርጓድ ውስጥ ተቀብሮ ነው እንጂ ከጉርጓድ ከወጣ ምን እንደሚጠብቅ ያውቃል። ዞሮ ዞሮ በቁም ሙሉ በሰው ልክ በቁመት ሙሉ ጉርጓድ ቢቆፍርም ያው ከሞት አልዳነም። ስለዚህ አገዛዙ በግፍ አስሯቸው የነበሩትን መቶ እና ከመቶ በላይ የሆኑ የህሊና እስረኞችን አስለቅቋል። 27 ክላሽንኮቭ ማርኳል። 1650 የክላሽ ተተኳሽ ማርኳል። 29 ቦምብ ማርኳል። 50 ፖሊስና ሚኒሻ አድማ ብተና ወደ ላይኛው ዓለም ተሸኝተዋል። በርካታ ምርኮችም በእጆቹ ላይ ያሉ አሁን በሰው ኃይል ማለት ነው። ያገዛዙ ዙፋን አስጠባቂና ሚኒሻ አድማ ብትን ሆነው በአሁን ሰዓት በ74ኛ ክፍለ ጦር እጅ ይገኛሉ ማለት ነው። እንግዲህ እነዚህን ደግሞ መቼም ፋኖ መከረኛ አይደለ ደግሞ ወደ ቤት ይልካቸዋል። ምን እናደርጋለን? ምንም ማድረግ ስለማይቻል እኛ የመግደል ሱስ የለብንም። እኛ የነጻነት ሱስ ነው ያለብን እንጂ የመግደል ሱስ የለብንም። አገዛዙ ቢሆን ኖሮ እስካሁን ረሽኖ ወይም ብልታቸውን ቆርጦ ሴቶችንም ጡታቸውን ቆርጦ ያሰናብታቸው ነበረ። ለነገሩ የተማረኩት በፋኖ ስለሆኑ እድለኞች ናቸው። እስካሁን ድረስ በፋኖ እጅ ተይዘው በርካታ ምርኮኞች በፋኖ እጅ ተይዘው እንክብካቤ የተደረገላቸው ነው ያለው ማለት ነው። ስለዚህ ፋኖ ዝም ብሎ ህልም የሌለው ኃይል አይደለም። ብልጽግና እንደሚለው ይህን ቀዳዳ እሱ እንደሚለው አይደለም። ፋኖ በፈለገው ሰዓት ማንኛውንም ከተማ አጥቅቶ የመያዝ ብቃት አለው እና በደብረ ወርቅ ከተማ ቴዎድሮስ እዝ 201ኛ ኮር 74ኛ ክፍለ ጦር ያደረሱት እጅግ በጣም ደስ የሚል ነው። በጣም ተመችታችሁኛል። 201ኛ ኮር 74ኛ ክፍለ ጦር የተሳተፋችሁ ፋኖች በሙሉ እጅግ በጣም አስደማሚ ስራ ነው የሰራችሁ። ዓለም አውቆታል የእናንተን ስራ። ስለዚህ ቀጣይም እንደዚህ እንደምታደርጉ እርግጠኛ ነን። የተማረኩትንም ምርኮኞች ያው በእንክብካቤ መያዝ አለብን። እኛ ሰዎች ነን። በቃ በስላሴ አምሳል የተፈጠረውን ሁሉ ፈጣሪ ሲፈጥር በምድር ላይ ሰውን ነው አክብሮ የፈጠረው ነው የሚሉ አባቶች ሲያስተምሩ እና ግዴታ ነው በቃ በእጃችን የገባውን ዞሮ ጥይት ጨርሶና መውጫ መግቢያ ሲያጣና መሄጃ ሲጠፋው እጅ የሰጠ ቢሆንም ሰዎች ስለሆን እንክብካቤ እንድታደርጉላቸው ነው ማመሳስባችሁ። ለዓለምም ታምራችሁን ለማሳየት እጅግ በጣም የምትድነቁ ወታደሮች ናችሁ። ልድገምላችሁ በድጋሚ 201ኛ ኮር 74ኛ ክፍለ ጦር ያደረሰውን እና በእጁ የገቡትን ተተኳሾችና የሰው ኃይሉን ልነግራችሁ ነው። 100 እስረኞችን ብልጽግና ያሰራቸውን ማለት ነው 100 እስረኞችን ከእስር ነፃ አውጥቷል። 27 ክላሽ ማርኳል። 1650 የክላሽ ተተኳሽ ከአገዛዙ ማርኳል። 29 ቦምብ ማርኳል። 50 ፖሊስና ሚኒሻ እንዲሁም አድማ ብትን ረሽኗል ማለት ነው። ማለት ገሏል። በምሽግ ላይ ይዘው ምሽግ ላይ እንደደፉ ቀርቷል። ያው በውጊያ ላይ ስለሆነ ግዴታ ነው እንግዲህ ተኩስ ገጥመህ መምረጥ ስለማይቻል እኔ እንደው እውነት ለመናገር በአድማና ሚኒሻ እነዚህ በጣም ነው የሚያስጠሉኝ። አማራነታቸውን ሸጠው የበሉ ከካም ስለሆኑ በጣም ነው የሚያስጠሉኝ። እንኳን ሄዱ ነው የምለው። ከዛ ውጭ ደግሞ በርከት ያሉ በእጁ ምርኮኞች አሉ። ዝርዝሩን ኋላ እንነግርሃለን ነው ብለውኝ ስናን አባጅም የሻለቃ ነው ገበያ ከተማ መሀል ከተማ ድረስ ገብተው ይህን አጥባ ልብስ ሚኒሻ በቅጥ አድርገው ተወጥተዋል። በዛኛው ቪዲዮም ነግራቸዋለሁ። አሁን ግን ሚኒሾች ፋኖ ቀጥቅጦ ጠመንጃቸውን ማርኮ ወደ ካምፑ ሲመለስ ሲሮጥ የነበረው ሚኒሻ ተመልሶ መጥቶ አንድ በእጅ ጋሪ ይተዳደር የነበረውን ሰው ገለውት ይሏል። እንግዲህ አገዛዙ እንደዚህ ነው።
በጣም ከሚገርማቸው እነዚህ ተመልሰው መጠው ፋኖ አለመኖሩን አውቀው ተመልሰው የመጡት በውጊያው ላይ እየሸኑ የሮጡ ናቸው። ውጊያው ላይ የወገናቸውን ሬሳ ትጥቅ ሳያነሱ ተመልሰው እግሬ አውጪ ብለው ባፍንጫቸው ውስጥ ህዝብ የሮገቢያ ህዝብ ይፍረድ። በቃ እውነትና ሐሰቱ መሆኑ ማለት ነው። የሮገቢያ ስናን ወረዳ የሮገቢያ ህዝብ ይፍረድ። አሯሯጣቸው በአፍጢማቸው ውስጥ የሚደፉ ድረስ ስንት እንደሞተ እንኳን አላዩም። አይደለም ትጥቅ ሊያነሱ ቀርቶ ማለት ነው። መጨረሻ ግን ፋኖ እንደፈለገው ጠብጥቦ 3 ገሎ 5 አቁስሎ ከቦታው ሲሰወር መጣው አንድ ድሃ ሰው በእጅ ጋሪ የሚተዳደር ቤተሰብ የሚረዳ በወረዳው ሚኒሻ አዛዥነት በሙሉ ጫኔና በከተማው አድማስ ትእዛዝ ሰጭነት ይህንን ጋሪ ነጂ ለፋኖ ኢንፎርሜሽን ሰጥሃል በሚል ተልካሻ ምክንያት ረሽኖት ሄደዋል። እኔ አሁን ሮገቢያ ላይ ያለ ወጣት ምን እየሰራህ ነው? ምን እየሰራ ነው? ሮገቢያ ላይ ወጣት እንግዲህ ይሄ ጋሪ እየነዳ ይተዳደር የነበረው ልጅ ታውቁታላችሁ፣ እናንተ ታውቁታላችሁ። የሮገቢያ ህዝብና የሮገቢያ የስናን ወረዳ ህዝብ ታውቁታላችሁ። ይሄንን እንግዲህ ረሽነውት በአደባባይ ረሽነውት ሲሄዱ ምን ይዛችሁ ነው የምትቀመጡ ነው? ነገስ እናንተ ምን ዋስትና አላችሁ ነው? ምን ዋስትና አላችሁ? አሁን ከተማ ውስጥ የምታውደለድል አውደል ላይ ተሰብስበህ በቃ ብልጽግና የሚመታህ ፋኖ ስለሆንክ አይደለም፣ አማራ ስለሆንክ ብቻ ነው። አማራ ስለሆንክ ብቻ። እነዚህ ሚኒሾች ተኩስ ተከፍቶባቸው በአፍጢማቸው እየሮጡ እግራ አውጪኝ ብለው ሮጠው ሄደው ጀግና ከሆኑ ከፋኖ ጋር ነው መግጠም ያለባቸው ማለት ነው። ፋኖ እያሯሯጠ ሲጠልፋቸው ሮጠው ተደብቀው በአገዛዙ ወታደር ተደብቀው ቆይተው መጣው ይህንን ጋሪ እየነዳ የሚተዳደረውን ሰውዬ ስሙን ለጊዜው አልደረሰኝም። ዞሮ መጣው ረሽኖት ሄዱ። በሙሉ ጫኔ ትእዛዝና በከተማው አድማስ ትእዛዝ ሰጭነት መጣው ረሽኖት ሄዱ። ይሄ የሞቱት ሚኒሾች ከ3ቱ ሚኒሾች አንዱ የከተማው አድማስ የቅርብ ዘመዱ ያጎት ልጅ ምናምን ነገር ነው። ስለዚህ ወንድሜን አስመታህ አንተ ነህ ወይም ዘመዴን ያስመታህ አንተ ነህ ለፋኖ ኢንፎርሜሽን ሰጠህ በሚል ተልካሻ ምክንያት እንዲያርጎ በጋሪ መንዳት የሚተዳደረውን ደሃ ሰው ገለውት ይሏል። እንግዲህ ከተማውና ሙሉ ውጊያው ላይ ነበሩ። በሽንታቸው እየሸኑ ሩጠው ፋኖ ቦታውን ለቆ ወደ ካምፑ ሲመለስ እነሱ ይህን ደካማ ሄደው ይህንን በላብ የሚያደርሰው ሄደው ረሽኖት መጡ። በማን በሙሉ ጫኔ አዛዥነትና በከተማው አድማስ ትእዛዝ ሰጭነት ይሄ ግለሰብ ሞቷል ማለት ነው። ስለዚህ የዚህ ግለሰብ ዘመድ ወንድም ይሆንህ ምን እያደረክ ነው? ምን እያደረክ ነው? እንግዲህ እነዚህ ሁለት ትእዛዝ የሰጡ ሰዎች ሙሉ ጫኔና ከተማው አድማስ ውጊያው ላይ ነበሩ። ለምን ሮጡ? ጀግና ከሆኑ ቆመው አይገጥሙም ወይ ነው እንግዲህ። የሮገቢያ ህዝብ ታዘበኝ አይታለ ሩጫው እንዴት እንደነበር ማለት ነው። ሩጫው እንዴት እንደነበር አይታችኋል። ግን ይሄን ምስኪን ልጅ መጣው ረሽኖት ሄዷል። እኔ ማለት የምፈልገው አሁን የስናን ወረዳ በተለይ ሮገቢያ ከተማ ውስጥ ያለህ ወጣት ነገ ለአንተ ምን ዋስትና አለ ነው። ፋኖ እንደለመደው እየገባ እየገደለ ይወጣል። ይሄ በቃ ስራ ነው። ምንም ማድረግ ስለማንችል ለነጻነታችን የምናደርገው ተጋድሎ ስለሆነ ማለት ነው። ነገም አንተ እንደዚህ አድርገሃል እያለህ እየመጣ እየደፋህ ይሄዳል። ስለዚህ ውጣና ታገል። ይህን ሰውዬ ያስመቱትን ከተማው አድማስና ሙሉ ጫኔ ናቸው። የስናን ወረዳ ህዝብ ያውቃቸዋል። አመሰግናለሁ።